ቀለሜ የመጨረሻ ውጤት ይሄንን ይመስላል ማለት ነው። ተኩሽ አሳያችኋለሁ ብዬ ነበር ግን እንትን አልኩኝና ፀጉራችሁን የፀጉር ቀለም ተቀቡት፣ ራሳችሁን ጠብቁ። ሰሞኑን የሚገርም ስትረስ ላይ ነኝ የሚገርማችሁ ነገርና አሁን ትንሽ ይሄን ከተቀባው በኋላ ፀጉሬ ላይ ቀለም ካረኩ በኋላ ፈካ ብያለሁ። እንዴት አድርጋችሁ ቀለሙን እንደምትቀቡት ሙሉ ቪዲዮ ነው ማለት ነው። እስከ መጨረሻው ካያችሁት ይጠቅማችኋል። እወዳችኋለሁ። ቻው። ሃይ ጋይስ እንዴት ናችሁ? ሰላም ናችሁ? ዛሬ ፀጉሬን ቀለም ልቀባ ነው ማለት ነው። ይሄንን ቀለም የምቀባው ደግሞ ለምንድን ነው? ፀጉሬ መሀሉ ሽበት ነው። መሀሉ ብቻ ይሄ ዳርና ዳር ደግሞ እንደምታዩት ጥቁርና ጣል ጣል ደግሞ ያው ግብስማሽ ሽበት አለበትና መሀሉ ሙሉ ነጭ ነው እና ይሄና ተቀብቼው እንደዚህ አይነት ከለር ያመጣሁት እና በግራና በቀኝ ያለው ጥቁር ስለሆነ የድሮ ስታይል ነው የሚመስለው። ሽበቱ ላይ ያለው ይሄና ለብቻ ይሄን ቀለም የተቀባሁት ነው የሚመስለውና ይሄ 366 በ46 የሚል ይሄኛው ቀለም ነው ማለት ነው። እና በመቀባናት ውጤቱን መጨረሻ ላይ እናያለን። ያው በብዛት ሂና ስለምጠቀም ሂና ጋር የሚቀራረብ ብዬ ነው የምጠቀመው። እስቲ ፋይናሊ እናያለን። አብራችሁ ይቆዩ። በውስጡ እንግዲህ ይሄኛው ክሬሙና የፀጉሩ ቀለምና መበጥበጫው አለ። እንዲሁም ደግሞ መታጠቢያ ትሪትመንት አለው ማለት ነው። ጓንት እናገኛለን። በዚህ መልኩ እንግዲህ ሁለቱን አንድ ላይ አድርጌዋለሁ ማለት ነው። መበጥበጫውና ክሬሙን ማለት ነው። ከዛ አዋህደዋለሁ። ግን ግላፍስ እጃችሁ ላይ መጀመሪያ ግላፍስ ልታረጉ እንደዚህ አድርጋችሁ ታዋህዱታላችሁ ማለት ነው። በጣም ስለሚሸት ቶሎ ብሉ። ጓንት ማድረግ እንዳትረሱ። እኔ መጀመሪያ ጓንት ሳላረግ እንትን ብዬ አያችሁ በአንዴ ነው የያዙኝ። ጣቶቼ ነው ተናገሩ። ለማንኛውም ወደ አቀባቡ እንሄዳለን። ቶሎ ሽታው ግን በጣም ይሸታል። ኃይለኛ ነው። እነዚህ ለብቻ ጥቁር ስለሆኑ እነዚህን አንድ አይነት ከለር እንዲመጣ ከዚህ ከመሀለኛው ከሽበቱ ጋር ቀባዋለሁ ማለት ነው። ተቀብቼ እመጣለሁ። ጠብቁኝ። ስርስሩን የፀጉራችሁን ስርስር ቫዝሊን ትቀቡታላችሁ። አለበለዚያ ይቆጠቆጣል። የማቃጠል ባህሪ ያለው ማለት ነውና ብቻ አድርጋችሁ በቡርሽ ነው የምትቦርሹት። በጥርስ ቦርሽ የማያስፈልግ ያው ትሪትመንት ይፈልጋል። ፀጉራችሁን ቀለም ከተቀባችሁት በጣም ትሪት ማድረግ አለባችሁ። አለበለዚያ ይበጣጠሳል። እንደገና ደግሞ አልፎ አልፎ ፀጉራችንን ስንንከባከብ አይኔን ቆጠቆጠኝ። ፀጉራችሁን ስትንከባከቡ ራሱ ጭንቀታችሁ ይቀላችኋል። ራሳችሁ ላይ ፎከስ ማድረግ ብቻ ነው ያለባችሁ እና ከራሳችሁ ፎከስ የምታደርጉት ከዚህ ነው የሚጀምረው፣ ከራሳችን ማለት ነው። ከጭንቅላታችን ራሳችንን ፎከስ ራሳችንን አይምሮአችንን በዛው እንደመንከባከብ ነው ራስን መጠበቅና በምንም አጋጣሚ ውስጥ ብትሆኑ ራሳችሁን ጠብቁ። የሚያምርባችሁን ነገር ምረጡ። ራሳችሁን አስደስቱ እና እንደዛ ነው እላችኋለሁ። እስቲ ቆይ አብረን ብዬ ተቀባባል እና ደግሞ ሮሮ አታዳምጡ። የሮሮ ችግር ምናምን አታዳምጡ። እግዚአብሔርን እኔ በቃ ሰው በጠዋት ደውዬ ያልሆነ ወሬ ካወራል ሙሉ ቀን ስትረስ ነው ሙሉ ቀን ሳብሰለስል ምን አገባኝ እኔ። የራሳችን ብዙ ጉዳይ አለን አይደል እንዴ? የራሴን ጉዳይ ላዳምጠው የሰው ተጨምሮ እና ከባድ ነው የሚሆንባችሁ። ለማንኛውም መጣው አይኔ ቆጠቆጠ። ከተቀባችሁት በኋላ ሙሉን ካደረሳችሁት በኋላ እንደዘጋችሁ መላቅ ማበጠርና ሁሉም ጋር እንዲደረስላችሁ አንድ አይነት እንዲሁ
ዛጋችሁ መላክ አያችሁ። ቀለም ገና ስትቀቡት ራሱ እንዴት እንደሚያፈካ። ቀለም ባትቀቡ ደግሞ ሂና ተቀቡ ለፀጉራችሁ። ሂና ደግሞ እንዴት እንደምትቀቡ አሳያችኋለሁ ከዚህ ቀጥዬ ማለት ነው። እና ፎከስ ዩርሰልፍ ሀቢብቲ። የሰው ታሪክ እያዳመጥሽ ራስ ምታት ከሚይዝሽ ከምትጨናነቂ ነገ የኔ ህይወት በዛ ነው እያልሽ ከምትይ ራስሽ ላይ ፎከስ አድርጊ ለማለት ያህል ነው። እንደዚህ ታበጥሩትና እንደዚህ አድርጋችሁ ወደ አናታችሁ ታመጡታላችሁ። አያችሁ ስትቀቡት ገና ሳትታጠቡ ፊታችሁ ይፈካልና ብዙ ሰዓት አለማቆየት። በጣም ወቅቱ አሁን ያለንበት ረመዳን ነውና አንዳንዴ ረመዳን የስራው ብዛት ራሱ ራስን ያስጠላል። ስለዚህ ያለችን ጊዜ እንደዚህ ተጠቅመን ቴክ ኬር ዮርሰልፍ አቢቲ። خلاص እንደዚህ ያለው ታፍኑታላችሁ ማለት ነው። ታጥበን እንግዲህ ደግሞ ቆንጆ ከለር እንዳለውና እንደሌለው እንመጣለን። እንወዳቸዋለን። ወዳቸዋለሁ በግሌ ተከታዮቼ። 1 ሰዓት ነው ያቆየሁትና አሁን ነው ያወለኩት ከኪሱ ላይ። እንዴት አድርጎ ቀለሙ እንዳያዛያችሁት አይደል? እስቲ ልታጠበውና ደግሞ ተመልሼ እመጣለሁ። 1 ሰዓት አቆየሁት። ኦልሬዲ ታጥቤዋለሁ ማለት ነውና እስቲ ለስለስ አድርጌ ደግሞ ከችላለሁና ደስ ይለኛል እንደዚህ የሆነ ከለር ነገር ሳረግ ፀጉሬ ላይ ፀጉሬን ቆንጆ ቅባት ምናምን ለራሴ የሆነ ነገር ሳረግ ባይዘው በጣም ደስተኛ ነው የምሆነው። ኦ ማይ ጋድ ሳብስቲ ለስለስ አድርጌ ደግሞ ልምጣ አለስልሽው ልምጣና ደግሞ አሳያችኋለሁ። ቀለሜ የመጨረሻ ውጤት ይሄንን ይመስላል ማለት ነው። ተኩሽ አሳያችኋለሁ ብዬ ነበር ግን እንትን አልኩኝና ፀጉራችሁን የፀጉር ቀለም ተቀቡት፣ ራሳችሁን ጠብቁ። ሰሞኑን የሚገርም ስትረስ ላይ ነው የሚገርማችሁ ነገርና አሁን ትንሽ ይሄን ከተቀባው በኋላ ፀጉሬ ላይ ቀለም ካረኩ በኋላ ፈካ ብያለሁ። እንዴት አድርጋችሁ ቀለሙን እንደምትቀቡት ሙሉ ቪዲዮ ነው እዩት ማለት ነው። እስከ መጨረሻ ካያችሁት ይጠቅማችኋል። ወዳችኋለሁ። ቻው